ኮሜዲያን እሸቱና በባለጌ ሴቶች መካከል ባለው ነገር የአንዳንድ ማህበረሰብ ክፍሎችን አደርባይነትና ውለታ ቢስነት ተመልክተናል። እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ እንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ዛሬ ከነውርና ከኃጢአት ጎን ስንቆም እንደ ቀራጮ የሆንን እግዚአብሔር በንጽህናችን ባለመታበያችን የመረጠን ይመስልናል። ነገር ግን የኃጢአትና የጽድቅ ጉዳይ ሳይሆን ነገሩ ለትውልድና ለታዳጊዎች ኃጢአትና ነውርን እንደ ትክክልና ሰናይ ምግባር መስበክና ማስተማር ትክክል ነው ወይስ አይደለም ነው። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ከባለጌነት መምህርቶች ጎን የቆሙ ሰዎች የሚሰጡት አስተያየት መጽሐፍ ቅዱስን ያጣቀሰ ይመስላል። ነገር ግን እስቲ ስለዚህ ጉዳይ መጽሐፉ ምን ይለናል? ሉቃስ ወንጌል ምዕራፍ 17 ከቁጥር 1 እስከ 2 ደቀ መዛሙርቱ እንዲህ አላቸው፣ መሰናከያ እንዳይመጣ የማይቻል ነው። ነገር ግን ለሚያመጣው ወየውለት። ከነዚህ ከተናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር። ኢሳይያስ ምዕራፍ 5 ከቁጥር 20 ክፉን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ መራራውን ጣፋጭ ጣፋጩን መራራ ለሚያደርጉ ወየውላቸው። ኢሳይያስ ምዕራፍ 9 ከቁጥር 16 ይህንም ሕዝብ የሚመሩ ያስቷቸዋል፣ የሚመሯቸውም ይጠፋል። የአገሬ ጓዶች እንደምናችሁ። እነ ታላቂቷ ጃፓን እኮ ትውልድና ልጆች ላይ ስለሰሩ እዚህ ደረሱ። የኛ ሴት ልጆች እንደዚህ አይነት ሴቶችን አርአያ ያደረጉ አካሄዳቸውም መንገዳቸውም ዝሙትና አመንዝራነት እንጂ የሀገርን ቅድስና መጠበቅ በተባረከ ትዳር ጸንቶ ቁርጠኛ የሀገር ሀብት የሆኑ ልጆችን ማፍራት እንደማይሆን ግልጽ ነው። ስለዚህ እነዚህ ሴቶች እግዚአብሔር ያከበረውና የቀደሰውን ትዳርን ተራ ነገር የትም የሚገኝ ርካሽ ቢጤ አድርገው ሲስሉ ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን። ሆኖም አንዳንድ ግለሰቦች ግን ለሀገር ባለውለታ የሆነ ስንት ደካማ እናቶችን የረዳ ያስረዳ ቤተክርስቲያን እንድትጣነስ ያገለገለ ልጆቻችን መልካም ፍሬን ቀስመው እንዲያድጉ በሙያው የተጋ ሰው ሲያጣልሉ ለአንዲት ንግግር ቅና እውነትን ይዞ ለትውልድ ጠቅም ብሎ ያስተላለፈውን መልእክት ቤተክርስቲያንን ደጋግሞ ከመዝረፍ ከቤተክርስቲያን ደጋግሞ ኮሚሽን ከመብላት ቤተክርስቲያን ደጋግሞ ከመሄድ የተነሳ ሲተቹና ከዛም አልፈው ሲሳደቡ ስንመለከት የነሱን ውለታ ቢስነትና የጭንቅላት መቀንጨርን ተመልክተናል። ሰናይ ቆይታ ይሁንልዎ።